ረመዳን ሙባረክ ማለት እስከ መቼ ድረስ ነው ብሎ ይላል። ረመዳን ሙባረክ የተሰኘው ጠይብ ረመዳን እስካለ ድረስ ነው። ረመዳን ሙባረክ ብለን የምንለው ረመዳን እስካለ ድረስ ነው። ረመዳን ሙባረክ የሚለውን ማለትን በተመለከተ ምንም አይነት ችግር የለውም። በዚህ ተህኒአ መደራረግን በተመለከተ እንኳን ደስ ያለህ መባባልን በተመለከተ ማለት ነው ምንም አይነት ችግር የለውም። የአላህ መልእክተኛ አለይሂ ሰላቱ ወሰላም አድርገውታልና ይህንን ጉዳይ ረመዳን በሚመጣ ጊዜ ለባልደረቦቻቸው አታኩም ሸህሩን ሙባረክ በማለት የተናገሩበት አጋጣሚ ያለና የአላህ መልእክተኛ አለይሂ ሰላቱ ወሰላም ስለዚህ ከዚህ አንፃር ምንም አይነት ችግር የለውም። ከሳቸውም የጸደቀ የሆነ ነገር ከመሆኑ አንፃር ማለት ነው። በቀጣይ ደግሞ ምን ይላል ወንድማችን? ረመዳን ሙባረክ ሲባሉም አሚን የሚሉ አሉ። ለመሆኑ ማዕናው ምንድነው የሚል ጥያቄ አንስተዋል። ረመዳን ሙባረክ ሲባል አሚን ቢል ምንም አይነት ችግር የለውም። አላሁ ሱብሓነሁ ወተዓላ የተባረከ የሆነ ረመዳን ያድርግልህ ብሎ ከሆነ ማለት ነው ሰውየው ዱዓ የፈለገበት ከሆነ ተህኒአ ከተፈለገ ግን አሚን አይባልም። ተህኒአ ከፈለገበት እንኳን ደስ ያለህ እንኳን አደረሰ ከሆነ የተፈለገው ይህ ዱዓ አይደለም። ዱዓ ሳይሆን ይህ ተህኒአና ሰውየውን ማስደሰት ነው የተፈለገው ማለት ነው። ነገር ግን ዱዓ የተፈለገበት ከሆነ ግን አሚን ቢል ምንም አይነት ችግር አይኖረውም። ረመዳን ሙባረክ ብሎ በሚልበት ጊዜ አይ ጀዐለ አላሁ ሱብሓነሁ ወተዓላ ለከ ሙባረከን አይ ጀዐለ ረመዳን አላሁ ሱብሓነሁ ወተዓላ ለከ ሙባረከን ከሆነ የተፈለገው አላህ የተባረከ የሆነ ረመዳን ያድርግልህ ከሆነ ሰውየው የፈለገውና ያሰበው ይህን ከሆነ አሚን ቢል ችግር አይኖረውም። ተባይ የሆነው አካል ማለት ነው። ነገር ግን ረመዳን ሙባረክ በሚለው ግን ተህኒአ ከረሱል አለይሂ ሰላቱ ወሰላም አቅጣጫ የመጣውም ተህኒአ ነውና ማለት ነው ሰውየውን ማስደሰት እንኳን ደስ ያለህ አይነት ነገር ማለት ነው። ስለሆነ በዚህ መልኩ ከሆነ ግን ሰውየው ባይ የሆነው አካል ያሰበው የዛኔ አሚን የሚለው ጋር አብሮ ሙስተቂም አይሆንም፣ አብሮ የሚሄድ አይሆንም። ስለዚህ አሚን አይልም ማለት ነው። ናም ከታሰበው አንፃር ይወሰናል። ወላሁ አዕለም። በመቀጠልም ማዕናውስ ምንድነው የሚለውን በተመለከተ አሁን እስካሁን ድረስ አውርተናል። ያው ለሁለት ከፍለን የምንመለከተው ረመዳን ሙባረክ በሚለው الرسول عليه الصلاة والسلام የፈለጉት ተህኒአ ነው፣ ማስደሰት ነው የፈለጉት። ባልደረቦቻቸውን እጅግ በጣም ታላቅ የሆነ ወር የመጣ መሆኑን በተመለከተ ማስደሰት ነው የፈለጉት። ይህን የሚፈለግበት የተባረከ የሆነ ረመዳን ወይም ደግሞ ወር መጣላቸው ማለት ነው የተፈለገው። والله أعلم። በመቀጠል አንድ